እነዚህ የአረብኛ ፊደላቶች የተለያየ መውጫ ቦታዎች አሏቸው። ብዛታቸውም 14 16 እንደዚሁም ደግሞ 17 ተብሏል። አብዛኞቹ በሄዱበት 17 በሚለው የመውጫ ቦታዎችን እናያቸዋለን። እነዚህ 17 የመውጫ ቦታዎች ዝርዝር መውጫ ቦታዎች ሲሆኑ በአምስት ጥቅል መውጫ ቦታዎች ይጠቃለላሉ። እነዚህ 17ቱ የመውጫ ቦታዎች ማለት ነው። ለዛሬ አምስቱን ጥቅል የመውጫ ቦታዎች እናያቸው። በሚቀጥሉት ቪዲዮዎች ደግሞ ኢንሻአላህ በዝርዝር እናያቸዋለን ማለት ነው። የመጀመሪያው ጀውፍ አልጀውፍ የሚባለው ነው። የአፍና የጉሮሮ ባዶ ቦታ ወይ ደግሞ ከአፋችን እስከ ጉሮሮአችን ያለው ባዶ ቦታ ነው። የመጀመሪያው ይሄኛው ነው አልጀውፍ የሚባለው። ከዚህ የሚወጡ ፊደላቶች አሉ። ሁለተኛው ደግሞ አልሐልቅ የምንለው ወይም ደግሞ የጉሮሮ ክፍል ነው። ከዚህኛውም የሚወጡ ፊደላቶች አሉ። ሶስተኛው ደግሞ አልሊሳን የምንለው የምላሳችን ክፍል ነው። ከዚህ አብዛኞቹ ፊደሎች የሚወጡት ከዚህ ክፍል ነው። ሌላኛው ደግሞ አሸፈታን የምንለው ወይ ደግሞ የሁለቱ ከንፈሮቻችን ማለት ነው። ከዚህም የሚወጡ ፊደሎች አሉ። አምስተኛው ደግሞ አልኸይሹም የምንለው የአፍንጫችን የላይኛው ክፍል ወይ ደግሞ ኮሽኮሽ የሚባለው በአማርኛ ማለት ነው። እነዚህ አምስት ጥቅል መውጫ ቦታዎች ናቸው። ከነዚህ አምስት ጥቅል መውጫ ቦታዎች 17 ዝርዝር መውጫ ቦታዎች አላቸው። እነዚህ ወደ 17 ይከፈላሉ። ከዛ ደግሞ 29 ፊደላቶች ከዚህ ይወጣሉ። ኢንሻአላህ በሚቀጥሉት ቪዲዮዎች እያንዳንዱ መውጫ ቦታዎች እናያቸዋለን። የተጅዊድ ትምህርቶችን ለመረዳት እነዚህን ጥቅል መውጫዎች እንደዚሁም ደግሞ ዝርዝር መውጫዎችና እያንዳንዱ መውጫ ቦታ ማወቅ አስፈላጊ ይሆናል። ሰላም አለይኩም ወራህመቱላህ